በሰዓቱም ከሹዌ መጽሐፍ የፓርክ ፎቶ ሲወድቅ ይታያል። ቼንሊም ይህንን ስትመለከት ሹዌ ከጂያንግ ጋር እንደነበረ አስባ በጣም ታዝናለች። በማግስቱም ተማሪዎች እየተፈተኑ ቼንሊ ሹዌ ያለመምጣቱን ተመልክታ መልእክት ስትልክለት መምህር ስልኳን እንድታስቀምጥ ይነግራታል። አንዷም ተማሪ አጤሬራ ይዛ የገባች ሲሆን ሺያም እንድትሰጠው ጠይቋት እሷም ስትወረውርለት ወረቀቱ ከሱ ርቆ ያርፋል። ለሹም እንድታቀብለው ይጠይቃትና እሷም ልታነሳው ስትንጠራራ መምህሩ ይዛታል። አለቃውን በመሃል ገብቶ ወረቀቱ የሱ እንደሆነና ይዞት እንደገባ ይናገራል። ከዛ ሹዌ ወደ ክፍሉ ይመጣል። ፈተናውም እንደተጠናቀቀ ሹሚ ወደ መምህሩ በመሄድ አለቃው ምን እንደሚከተለው ስትጠይቀው መምህሩ ሙሉ ለሙሉ ከፈተናው መታገዱን ይነግራትና በሰማችውም ነገር በጣም ታዝናለች። እንዲህም እንዳለ ሹዌና ጂያንግ ተገናኝተው ሹዌም የጠየቅሽኝን 3 ፍላጎቶች አሟልቼልሽ ጨርሻለሁ ሲላት እሷም ምነው ከኔ ጋር ጊዜ ማሳለፍ ይሄን ያህል በቅቷል እንዴ ትለዋለች። በዚህም ጂያንግ የሹዌ ቀድሞ ፍቅረኛ መሆኗን እንረዳለን። ሹዌም አሁን ለመጨረሻ ጊዜ መለያየት እንዳለባቸው ሲገልጽላት እሷም አንድ የመጨረሻ ፍላጎቷ ሚልክ ሼክ እንዲያመጣላት እንደሆነ ነግራው ተነስቶ ይሄዳል። በሰዓቱም ቼንሊ ለሹዌ ስትደውልለት ሹዌ ስልኩን በቦታው ጥሎት ነበርና ሄደው ጂያንግ አንስታው ሚልክ ሼክ ሊያመጣላት እንደሄደና ሲመለስ እንዲደውልላት እንደምትነግረው ትገልጽላታለች። ቼንሊም ጂያንግ ስልኩን በማንሳቷ በጣም ትረበሻለች። በቀጣይም ትዕይንት የቼንሊ ጓደኞች ለመዝናናት የወጡ ሲሆን እሷ ግን ተቀምጣ ከሹዌ መልእክት እየጠበቀች ነው። በመጨረሻም ሹዌ ውጪ እየጠበቃት እንደሆነ መልእክት ይልክላትና ትወጣለች። ከተገናኙም በኋላ ቼንሊ ስራ በስቶብኝ ነው እያልክ ሽፋን በማድረግ ከጂያንግ ጋር ነው ጊዜ የምታሳልፈው ስትለው እሱም ላለመዋሸት አው ብሎ ይመልስላታል። በዚህም ሰዓት ቼንሊ ፍቅራቸው እንዳበቃና እንዲለያዩ እንደምትፈልግ ነግራው ስትሄድ እሱም ተከትሎ ያስቆማትና አሁን ከተለያዩ በድጋሚ ወደ እሷ ተመልሶ እንደማይመጣና በዚህም እንዳትጸጸት ሲነግራት እሷም መቼም በውሳኔዋ እንደማትጸጸት ነግራው ትሄዳለች። ከዛም ቼንሊ ወደ ቤቷ ሄዳ ማልቀስ ትጀምራለች። ከጓደኛውም ወጣ ብለን እየጠጣን እንዝናና የሚል መልእክት ይደርሳትና ከነሱ ጋር ትገናኛለች። ሹሚም አለቃው ለኔ በጣም ያስብልኝ የነበረ ቢሆንም እንኳን አሁን ላይ ግን ምን እንደሆነ ባላውቅም ጣል ሊያደርገኝ ጀምሯል ትላለች። ቼንሊም ቀጥላ ከሹዌ ጋር መለያየታቸውን ስትናገር ጓደኞቿም እንደተፈጠረ ይጠይቋታል። እሷም የመጀመሪያ ፍቅሩ እንደተመለሰችና ከሷ ጋር በጣም ደስተኛ ሆኖ አሪፍ ጊዜ እያሳለፈ መሆኑን ትናገራለች። በሌላ በኩል ሹዌ ቼንሊ መልእክት ከሚጻጻፉበት ዊቻት እንደደለተችው ተመልክቶ በጣም ይናደዳል። በማግስቱም ቼንሊ ወደ ኩባንያው ስትገባ የሹዌ ማናጀር መጥቶ ከሹዌ ጋር ተጣልታችሁ ነው እንዴ በጣም የደበረው ይመስላል ይላታል። ቀጥሎ መልእክት ብትልክለትና ብታናገረው የተሻለ እንደሆነ ሐሳብ ሲያቀርብላት ቼንሊም ቀድሞውንም ከዊቻት እንደሰረዘችው ትገልጻለች። ማናጀሩን ፊት ለፊት ተገናኝተው ቢነጋገሩ የተሻለ እንደሆነ ይነግራታል። በቀጣይም በክፍል ውስጥ ጂያንግ ስትመጣ ሹዌ ወጥተው እንዲነጋገሩ ነግሯት ይወጡና በድጋሚ እዚህ እንዳትመጪ ነግሬሻል ነበር ሲላት እሷም ወላጆቿ ወደ አሜሪካ እንድትሄድ እንዳልፈቀዱና እዚህ እንደምትማር ስትነግረው እሱም ቼንሊን በጣም እንደሚያፈቅራትና በመሃላቸው እንዳትገባ አስጠንቅቋት ይሄዳል። በቀጣይም ሹዌ ወደ ቼንሊ ጋር ሄዶ እንዳይለያዩና ወደ ዊቻት መልሳ እንድታስገባው ሲጠይቃት እሷም የነሱ ነገር እንዳበቃና ከአሁን በኋላ ርቀቱ እንዲጠብቅ ስትነግረው እሱም በንዴት ርቀቱ እንደሚጠብቅ ይገልጽላታል። በኋላም ቼንሊ ወደ ኩባንያው ስትገባ ዳይሬክተሩ በስራው እንዳልተደሰተና እንደተባረረች ይነግራታል። እሷም በጣም ታዝንና እቃዎቿን ይዛ እየሄደች ድንገት ወድቆባት በማንሳት ላይ እያለች ያን ያገኘችው ልጅ ይመጣና እያገዛት ራሱን ሞንግ ብሎ ያስተዋውቃታል። ከዚያ የሰራቻቸውን ዲዛይኖች ተመልክቶ በጣም ቆንጆ እንደሆነ ይገልጽላታል። እንዲህም እንዳለ ሹዌ ይመጣና ቼንሊን ብቻዋን ተቀምጣ ይመለከታታል። በሰዓቱ ሞንግ ይመጣና ለቼንሊ አይስክሬም ይሰጣታል። ሹዌን በተመለከተው ነገር ቅናት እንደተሰማው ቼንሊ አይታ የተረዳች ሲሆን እሱም ምንም ቃል ሳይተነፍስ ከቦታው ይሄዳል። በቀጣይም ሹዌ ለመምህሩ ጥያቄ እየጠየቀው ቼንሊም እንደ ልማዷ አርፍዳ በመጽሐፍ ተከላ ልትገባ የነበረ ቢሆንም ሹዌ መጽሐፉን ዞር ያደርገውና በመምህሩ እንድትያዝ ያደርጋታል። ቼንሊም ባደረጋት ነገር በጣም ትበሳጭበታለች። በሌላ በኩል ሹዌ ወደ ቤተ መጽሐፍቱ ሄዳ ከአለቃው አጠገብ ትቀመጣለች። እሷም ልታወራው ስትሞክር በምልክት ዝም እንድትል ይነግራታል። ከዛ አለቃው ውሃ ሲጠጣ ትመለከተውና ተጨማሪ ውሃ ላምጣል ብላ ትሄዳለች። ነገር ግን በምትመለስበት ሰዓት አለቃው በቦታው አልነበረም። እሱም በዳር ሆኖ ይመለከታትና ፈገግ ይላል። በቀጣይም ቼንሊ ዕቃ ይዛ እየሄደች እያለ ሞንግ መጥቶ ሲያግዛት እሷን ብቻዋን እንደምትችለው ትነግረዋለች። በሰዓቱም ሹዌ በሳይክል ሆኖ ምንም ሳይል ባጠገባቸው ያልፋል። በቀጣይም ሹዌ ቼንሊ በቤተ መጻሕፍት ውስጥ ተመልክቷት ካጠገቧ ሄዶ ይቀመጣል። እሷም ሌላ መቀመጫ ቦታ አጥተህ ነው እዚህ የምትቀመጠው ስትለው እሱም ይሄ የህዝብ መቀመጫ እስከሆነ ድረስ የፈለኩበት መቀመጥ እችላለሁ በማለት ይመልስላታል። በሰዓቱም ሞንግ ይመጣና እናንተ ተለያይታችሁ የለ እንዴ ብሎ ይጠይቀዋል። ሹዌም ቀጥሎ
አይኛ ተጣልተን ነው እንጂ በፍጹም አልተለያየንም ብሎ ይመልስለታል። ከዛም ቼንሊ ተነስታ መሄድ ስትጀምር ሹዌም ይከተላታል። እሷም ለምንድነው የምትከተለኝ ብላ ስትጠይቀው እሱም ወደ እሱ መመለስ እንዳለባትና ካልሆነ ግን ጭንቅላቷ ለማጥናት የተፈጠረ ስላልሆነ ፋይናል ፈተናዋን በፍጹም እንደማታልፍ ይገልጽላታል። ቼንሊም ደህና አድርጋ እግሩን ትረግጠውና ትታው ትሄዳለች። በቀጣይም የቼንሊ ቤተሰቦች ትምህርት ቤቱን ለመጎብኘት ይመጣሉ። የቼንሊም ጓደኞች ከቤተሰቧ ጋር በመሆን ምሳ ለመመገብ ይቀመጣሉ። ሹዌም ለቤተሰቦቿ ቼንሊን በፍቅር ይደግፏት እንደሆነ ሲጠይቅ እናትየውም አዎ በማለት ነገር ግን የፍቅር ጓደኛ እንደሌላት ገልጻ ጥሩ ጓደኛ እንድታገኝ እንዲረዳት ትጠይቀዋለች። ሹዌም እሺ በማለት በጣም ምርጥ ጓደኛ እንደሚያገኝላት ይገልጻል። በሰዓቱም ጂያንግ ትመጣና ለመነጋገር ይወጣሉ። ሹዌም ከሱ መራቅ እንዳለባት ስንት ጊዜ እንደገለጸላትና ፍቅረኛዬ ካንቺ ጋር ሆኜ ስታይን ጥሩ ስሜት አይሰማትም ብሎ ይነግራታል። በሰዓቱም እነ ቼንሊ ይመጡና ጂያንግ በፍጥነት ሹዌን ስታቅፈው ይመለከታሉ። በኋላም ቼንሊ ብቻዋን የተራመደች ሞንጊ መጣና ስጦታ ሰጥቷት እንደሚያፈቅራት ይነግራታል። ቼንሊ ማዝናለሁ በማለት ጥያቄውን እንደማትቀበል ትነግረዋለች። ሹዌ በቦታውን መጥቶ ቼንሊን በሚጠራት ሰዓት እሷም ሮጣ ታመልጠዋለች። በቀጣይም ቀን ሹዌ ለምታቀርበው የድራማ ፕሮግራም ለሁሉም እንዲመጡ ትጋብዛቸዋለች። በኋላም አብዛኛው ተማሪዎች ድራማውን ለማየት ይገኛሉ። ነገር ግን ሁሉም በድራማው የተሰላቹ ሲሆን ድራማውም እንዳለቀ አለቃው ብቻውን ተነስቶ ያጨበጭባል። በሌላ በኩል ሹዌ ቼንሊ እንዲገናኙ ይጠራትና ሹሚ ድራማ ስለምትወድ አለቃው እየተወነባት እንደሆነ ነግሯት ትደነግጣለች። እሱም ቀጥሎ አሁን የፍቅር ጥያቄ ሊያቀርብላት እያሰበ ነው ሲላት ቼንሊም ለመናገር ቸኩላ ንግግሩን ሳታስጨርሰው ሮጣ ትሄዳለች። እንዳገኘቻቸውም አለቃው በሚጽፈው ታሪክ ፍቅሩን ሊገልጽላት እንደሆነ መናገሩን ስትናገር ከጓደኞቹ አንዷም እያወራሽ ያለሽው አለቃው ራሱ ስለሚጽፈው ታሪክ ነው ትላታለች። ሹሚም ይህንን ከሰማች በኋላ እያንዳንዱ ከሱ ጋር ያሳለፈችውን ነገር ቀድሞውን የታቀደ እንደነበርና ለልብ ወለድ ታሪክ ለመጻፍ እንደተጠቀመበት ታስባለች። በሌላ በኩል አለቃው ለሱ ያለውን የእውነተኛ ፍቅር ሊገልጽላት በመዘጋጀት ላይ ነው። ሹሚም ደውላለት ለሚጽፈው ታሪክ እየተጠቀመባት እንደሆነ እንዳወቀችና እንደማትመጣም ነግራው ስልኩን ዘግታ ማልቀስ ትጀምራለች። በማግስቱም አለቃው ሹሚ ብሎክ እንዳደረገችው ይመለከታል። ሹዌም ይመጣና ይሄ ሁሉ የተፈጠረው በሱ ምክንያት እንደሆነና ላደረገው ነገር ይቅር እንዲለው ይጠይቀዋል። አለቃው ምንም ችግር እንደሌለውና ከመጀመሪያውንም ራሱ አለመናገሩ ጥፋት እንደሆነ ይገልጻል። በቀጣይም ሹሚ ከጓደኞቿ ጋር በተቀመጠችበት አለቃው ይመጣና ሁሉም ነገር እንዲያስረዳት እድል እንድትሰጠው ይጠይቃታል። እሷም ከሱ ጋር ምንም መነጋገር እንደማትፈልግ ትገልጽለታለች። በሰዓቱም ሹዌ በሌላ በኩል ተቀምጦ ቼንሊን አፍጥጦ ይመለከታታል። ቼንሊም እጇን አንስታ ይሄ ከፊት ያለው መጥፎ እድል ይውጣ ብላ ትጸልያለች። ሹዌም እሷ መመልከቱን ይቀጥላል። በኋላም በክፍል ውስጥ ሹዌ ማሰል ይጀምራል። ቼንሊም እንዲገናኙ እንደምትፈልግ በመልእክት ጽፋለት ከወጡም በኋላ ይገናኛሉ። እሷም አሞሃል ብላ ስትጠይቀው አው ብሎ ይመልስላታል። ከዛ እንዳትከተለኝ ትለውና በርቀት መድኃኒት ሰጥታው ትሄዳለች። ሹዌም ባደረገችው ነገር ደስ ይሰኛል። በሌላ በኩል ሹሚ አለቃው በግል ጉዳይ ምክንያት ታሪኩን መቀጠል እንዳልቻለ መግለጹን ተመልክታ ያለኔ የሚጽፈውን ታሪክ መቀጠል ራሱ አይችልም ብላ ታወራለች። አንዳንድ ተማሪዎችም ታሪኩ መቼ ነው የሚቀጥለው ብለው ለአለቃው ሲጠይቁት እሱም ምናልባት እስከነጭራሹም እንደማይቀጥል ይገልጽላቸዋል። ከዛም ሹሚ ትመጣና ጽሑፉን ለመጨረስ እንደምትረዳውና ብቻዋን እንደማትተው ነግራው ትሄዳለች። አመሻሽ ላይም ሹሚና ቼንሊ አንድ ላይ እየሄዱ አለቃውን ያዩትና ቼንሊ ብቻቸውን ትታቸው ትሄዳለች። ሹሚም ተቀምጣ ሊነግራት የሚፈልገው ነገር እንዳለ ስትጠይቀው እሱም አዎ ይላትና ነገር ግን አሁን ሰዓቱ እንዳልሆነ ይገልጽላታል። እሷም ተነስታ ስትሄድ አለቃውም ይነሳና እንደሚወዳት ይነግራታል። እሷም ይህንን ከሰማች በኋላ ደስ ብሏት ጉንጩን ስትስመው እሱም መልሷን ተረድቶ በምላሹ ከንፈሯን ይስማታል። በሚቀጥለው ትዕይንት ሹዌ በአዲሱ ኩባንያ ውስጥ ሆኖ ለሰራተኞቹ በጣም ብዙ ስራ ሲመድብላቸው ከሰራተኞቹ ሶስቱም ተነስተው ስራውን ለቀው ይወጣሉ። ሹዌም ሊያስቆማቸው ሳይሞክር ይቀራል። በኋላም ከቼንሊ ጋር ተገናኝተው ኩባንያው ስላለበት ሁኔታ መናገር ጀምሮ ኩባንያው ከትርፍ ይልቅ ኪሳራ እየበዛ እንደሆነና ይባስ ብሎም ሰራተኞቹ ትተውት እንደሄዱ ይገልጻል። ቼንሊን በምላሹ አንተ ጋር ጥፋት እንዳለ እየተሰማ ከሆነ የግድ ይቅርታ መጠየቅ ይኖርብሃል ብላው እሱም በሐሳቡ ይስማማል። ከዛም ሹዌ ሁሉንም ሰራተኞቹ እንዲመጡ አድርጓቸው ጥፋተኛ እንደሆነና ከአሁን በኋላ የሥራ ጫና አላበዛባችሁም ብሏቸው ይቅርታ እንዲያደርጉለት ይጠይቃል። እነሱም ይቅርታ እንዳደረጉለትና በኩባንያው መስራታቸው እንደሚቀጥሉ ይገልጻሉ። በሌላ በኩል ቼንሊ ከተለያዩ ኩባንያዎች ለሥራ ቃለ መጠየቅ እንድትመጣ ተነግሯት በደስታ እሺ ብላ ትቀበላለች። ሹሚም ለቃለ መጠየቁ ከ7 ኩባንያዎች ጋር በተመሳሳይ ቀን ተስማምተሻል፣ እንዴት ልታደርጊ ነው ትላታለች።
እንዲህም እንዳለ ሹዌ ዲዛይነር ለመቅጠር እያፈላለገ ሲሆን በሰዓቱም ቼንሊ መታ እሷ መቀላቀል ትችል እንደሆነ ትጠይቀዋለች። ስራ አስኪያጁም እሷ ይህንን ማድረግ ትችላለች ብሎ ሲጠይቀው ሹዌም አዎ በደንብ ትችላለች ብሎ ይመልስለታል። ከዛ ሰራተኞቹን ሊያስተዋውቃት ወስዷት ቼንሊም ሰላምታ ሰጥታ ራሷን ስታስተዋውቅ ሰራተኞቹ ምንም ምላሽ ሳይሰጧት ይቀራሉ። ስራ አስኪያጁን ፍቅረኛዋ እንደሆነች በምልክት ሲያስረዳቸው እነሱም ልክ እንደገባቸው ከመቀመጫቸው ተነስተው ሞቅ ያለ ሰላምታ ያቀርቡላታል። ከዛም ቼንሊ ሀሳቧን ስታስረዳቸው ሁሉም ወደውት ይስማማሉ። ከቀናቶቹም በኋላ ሹዌም ፋይናል ፈተና አንድ ሳምንት የቀረው ቢሆንም ቼንሊን ግን ትምህርቷን ዘንግታ የኩባንያው ስራ ላይ ብቻ እያተኮረች በመሆኑ እንድታጠና ወደ ቤተ መጻሕፍት ይዟት ይሄዳል። ከዛም እኔም አግዝሻለሁ ብሏት ሲቀመጥ ተነስታ ትሄዳለች። እሱም ሲያስቆማት ይዛኝ ስትወጣ አንድ ላይ ጊዜ እንድናሳልፍ የፈለክ መስሎኝ ነበር ትለዋለች። እሱም በምላሹ ካላጠናች ፈተናውን እንደማታልፍና እንደማትመረቅ በመግለጽ ሰዎች ራሱ ዲዛይነሩ ዲግሪ የላትም ብለው ያወሩብኛል ሲላት እሷም ለማጥናት ትስማማለች። እንዲህም እንዳለ ሹሚ ከአለቃው ጋር ሆና እሱም ታሪኩን ሲነግራት እሷን መተወን ትጀምራለች። በአንዱ ፓርት ላይም እሱ ወደ እሷ በጣም ሲቀርብ ታስቆመውና ይህን ፓርት እንዲያጠፋ ታስደርገዋለች። አመሻሽ ላይም ቼንሊ በኩባንያ ውስጥ በጣም እየሰራች እንደሆነ እንመለከታለን። በዛውም እንቅልፍ ይወስዳትና ሹዌ መጥቶ መተኛቷን ሲያይ ጃኬቱን ይደርብላታል። ከዛም ሊስማት ወደ እሷ ጠጋ በሚልበት ሰዓት ስራ አስኪያጁ ድንገት ይመጣል። እሱም ሁኔታው ገብቶት በመጣበት ሲመለስ ሹዌም ራሱን ሌላ ነገር ከማድረግ ተቆጥቦ ስሟት ብቻ ይሄዳል። በማግስቱም ሁሉም ሱቁን በማሳመር ላይ ይገኛሉ። ሁሉንም ስራ ለነገ መጨረስ ያለባቸው ቢሆንም ግን በጣም ደክመዋል። የሹዌና የቼንሊ ጓደኞች በሰዓቱ መጥተው እርዳታቸው እንደሚያስፈልጋቸው ማወቃቸውን ይናገራሉ። እነሱም አሪፍ ሰዓት እንደደረሱላቸው በመግለጽ አንድ ላይ ስራቸውን ይቀጥላሉ። በመጨረሻም ስራቸውን አጠናቀው ሁሉም ሲሄዱ ቼንሊም የመጀመሪያ ፕሮጀክቴ ነው ለምን ፎቶ አንነሳም ብለው ከሹዌ ጋር ፎቶ ይነሳሉ። በማግስቱም በርካታ ሰዎች ሱቃቸውን ይጎበኛሉ። የአንዳንድ ድርጅት ተወካዮችም የተገኙ ሲሆን ከመሃላቸውም አንዱ የ50 ሺህ ብር ትዕዛዝ ይሰጣል። ሹዌና ስራ አስኪያጁን በዚህ በጣም ደስተኛ ይሆናሉ። ሹዌም ለጓደኞቹ ትልቅ ስራ እንደተሰጣቸው በመግለጽ ሁሉም ደስታውን ያከብራሉ። ከጥቂት ቀናት በኋላም አንዳንድ ደንበኞች በመምጣት የእነሱ ስራ ኦንላይን ላይ የተሸጠ እንዳልሆነ በመግለጽ ይመልሳሉ። ሹዌም ተጨማሪ ትንሽ ጊዜ እንዲሰጡት ሲጠይቅ እሱም 2 ሳምንት ሰጥቶት እንደነበረና በዛም ምንም ለውጥ ስላላየ ገንዘቡ እንዲመልስለት እንደሚፈልግ ይነግረዋል። ከሰራተኞቹ አንዷን መታ ብዙ ሰዎች ተመላሽ ለመጠየቅ እንደመጡ ትነግረዋለች። በዚህም ሹዌ በጣም መጨነቅ ይጀምራል። በኋላም ከቼንሊ ጋር እየተራመዱ እያለ በጣም መጨነቁን ተመልክታ ቀልድ በመቀለል ልታዝናናው ትሞክራለች። እሱም በድርጊቷ ተደስቶ ያቅፋታል። ከተለያዩም በኋላ ቼንሊ ወደ ክፍሏ ገብታ ተክዛ ስትቀመጥ ሹዌ ተመልክታት ምን እንደተፈጠረ ትጠይቃታለች። ቼንሊም የሹዌ ኩባንያ በመጥፎ ሁኔታ ላይ እንዳለና ስራዎቻቸው አልሸጥ እያላቸው እንደሆነ ትገልጻለች። ሹሚም የተሻለ ሀሳብ እንዳላትና ላይቭ ገብተው እንዲሸጡ ትነግራታለች። ቼንሊም በሀሳቧ በደስታ ትስማማለች። ከዛም ላይቭ ገብተው ምርቶቻቸውን እያሳዩ ቢሆንም የተመልካቹ ምላሽ ግን ምንም ደስ የማይል ነበር። በቀጣይም ቼንሊ ከሆነ ሰው ጋር ትመጣና የኦንላይን ማስታወቂያ ሰሪ እንደሆነ ገልጻላቸው ካስተዋወቀቻቸውም በኋላ ሱቁን አስጎብኝተው ይሄዳሉ። ማስታወቂያውም ተሰርቶ ከተለቀቀ በኋላ ሰው በጣም እየተመለከተው እንደሆነና አብዛኛውም ሰው ስለወደደው የሽያጭ መጠናቸው በጣም መጨመር ይጀምራል። በቀጣይም የሹዌ አባት ከተለያዩ የሽያጭ ዳይሬክተሮች ጋር ተቀምጦ የትኛው ይበልጥ እንደሸጠና ትልቅ ገቢ ማስገባት እንደቻለ ማወዳደር ይጀምራሉ። በመጨረሻም እነ ሹዌ የውድድሩ አሸናፊ ይሆናሉ። ከስብሰባው እንደወጡም ሹዌ እንዳሸነፉ ለቼንሊ ነግራትና በጣም ደስተኛ ትሆናለች። በሰዓቱም የሹዌ አባት ሲመጣ እነሱም ተረጋግተው አንዳንድ ነገሮችን ካወያያቸው በኋላ ፈገግ ብሎ ጥሏቸው ይሄዳል። እንዲህም እንዳለ አለቃውና ሹሚ አንድ ላይ እየሄዱ ወንዶች እሷን መመልከት ይጀምራሉ። አዝማሚያውም ያልጠማው አለቃ ሹሚ ፍቅረኛው እንደሆነች ለመግለጽ የእሷን ቡና እየጠጣ እንዲያዩት ያደርጋል። እንዲህም እንዳለ ቼንሊ ሽያጫቸውን ሲያጧጡፉ እያሰበች ሹዌም አባቱ የሆነ ያህል ገንዘብ ኢንቨስት እንዳደረገና ሌሎች 3 ሱቆች መክፈት እንደሚችሉ ይነግራታል። በሰዓቱም ቼንሊ ስልክ ተደውሎላት የአትክልት ስፍራው እየፈራረሰ መሆኑ ይነገራታል። ይህንንም እንደሰሙ በፍጥነት ወደ ቦታው ይሄዳሉ። እዛም ቀብሮት የነበረውን ሳጥን አውጥቶ ሲያነብ ቼንሊ እሺ ብላ መልስ የሰጠችውን ይመለከተዋል። ከዛ ወደ ቦታው ከመለሰውም በኋላ በሚገነቡት አዲስ ኩባንያቸው ስር እንደሚቀብረው ሲነግራት እሷም ምናልባት ብንከስርስ ትለዋለች። እሱም ወይም ደግሞ የምንሰራው ቤታችን ስር እንቀብረዋለን ሲላት ቼንሊ ምናልባት አንድ ቀን ብትሆኝስ ትለዋለች። ሹዌም ቀጥሎ ምንም ነገር ቢፈጠር በፍጹም እንደማይተዋት ቃል ሲገባላት እያሳየን ድራማው ይጠናቀቃል። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ እኛን በማበረታታት ቤተሰብ ይሁኑ።